ሰላም ጤና ይስጥልኝ ውድ የሐሴት ስፖርት አድማጮች፣ በዛሬው የስፖርት መረጃችን ማንቸስተር ሲቲ በርንሌይን በማሸነፍ ደረጃውን ከአርሰናል ተረክቧል። ይህንንና አዳዲስ የዝውውር ዜናዎችን ጨምሮ አጫጭር ስፖርታዊ መረጃዎች ይዤ ቀርቤያለሁ። በስፋት የማስደምጣችሁ ይሆናል። ቆይታችሁ ከኛ ጋር ይሁን። ማንቸስተር ሲቲ የሊጉን መሪነት ከአርሰናል ሲረከብ በርንሌይ ከፕሪሚየር ሊጉ ወርዷል። በ34ኛ ሳምንት የእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ በርንሌይን 1-0 በሆነ ውጤት አሸንፏል። በተርፍ ሙር በተደረገው ጨዋታ ሃላንድ የሲቲን የማሸነፊያ ግብ አስቆጥሯል። ማንቸስተር ሲቲ ከነሐሴ ወር በኋላ ለመጀመሪያ ጊዜ የፕሪሚየር ሊጉን መሪነት ከአርሰናል ተረክቧል። ሊጉን ከአርሰናል ጋር በእኩል 70 ነጥብ በግብ ክፍያ በልጦ መምራት ጀምሯል። ሃላንድ በውድድር ዘመኑ 25ኛ የፕሪሚየር ሊግ ጎሉን ማስቆጠር ሲችል ማንቸስተር ሲቲ ማሸነፉን ተከትሎ አርሰናልን በእርስ በርስ ግንኙነት በመብለጥ የሊጉን መሪነት ተረክቧል። አርሰናል በዚህ የውድድር ዘመን ከ200 ቀናት በላይ በፕሪሚየር ሊጉ ሰንጠረዥ አናት ላይ ከተቀመጠ በኋላ ዛሬ ወደ ሁለተኛ ደረጃ ዝቅ ብሏል። በርንሌይ ወልቭስን ተከትሎ ከፕሪሚየር ሊጉ የወረደ ሁለተኛው የፕሪሚየር ሊግ ክለብ ሆኗል። ሊቨርፑል የ21 ዓመቱን የባርሴሎና ኢላማ ማርኮ ፓሌስትራን ለማስፈረም በሚደረገው ፉክክር እየመራ እንደሚገኝም ለማወቅ ተችሏል። በአሁኑ ወቅት ከአትላንታ በውሰት በካግሊያሪ ቤት እየተጫወተ የሚገኘው ይህ የቀይ መስመር ተከላካይ በሴሪያ ባሳየው ድንቅ ብቃት የበርካታ ታላላቅ ክለቦችን ትኩረት መሳብ ችሏል። ሊቨርፑል ተጫዋቹን ለማስፈረም ከባርሴሎና ብርቱ ፉክክር ቢገጥመውም ካለው የተሻለ የገንዘብ አቅምና ለተጫዋቹ ሊሰጠው ከሚችለው ወሳኝ ሚና አንጻር ዝውውሩን የመጨረስ ሰፊ ዕድል እንዳለው ተገልጿል። ተጫዋቹ በመከላከል ረገድ ካለው ጥንካሬ በተጨማሪ ወደ ማጥቃት በመቀላቀል ረገድ ያለው ብቃት ለሊቨርፑል አሰልጣኝ አርነ ስሎት ማራኪ ሆኖባቸዋል። ባርሴሎናዎች ተጫዋቹን ቢፈልጉትም ካለባቸው የገንዘብ እጥረት አንጻር አታላንታ የሚጠይቀውን 45 ሚሊዮን ዩሮ ለመክፈል እንደሚቸገሩ ይጠበቃል። ይህ ደግሞ ሊቨርፑል ዝውውሩን በቀላሉ እንዲያጠናቅቅ መንገድ ይከፍትለታል። ሕይወትን ያለ ካስሜሮ ለመቀጠል በዝግጅት ላይ የሚገኙት ማንቸስተር ዩናይትዶች ተተኪ በማፈላለግ ላይ እንደሚገኙ ይታወቃል። ታዲያ ከማድሪድ ያመጡትን ተጫዋች አሁንም በማድሪድ በሚጫወት ተጫዋች ለመተካት በማሰብ ቹዋሜኒን የድህረ ካስሜሮ ፕሮጀክት አንዱና ዋነኛው አካል ማድረጋቸውን ቴሌግራፍ ይዞት የወጣው መረጃ ያመላክታል። ዩናይትድ የአማካይ ክፍል ግንባታ ለማድረግ ባወጣው ዕቅድ መሰረት የ26 ዓመቱን ፈረንሳዊ ኮከብ እንደ ዋነኛ አማራጭ ወስዶታል። ተጫዋቹ ከክለቡ ጋር እስከ 2028 ድረስ የሚቆይ የ6 ዓመቱን ያለው ቢሆንም ሪያል ማድሪድ ሌሎች አዳዲስ አማካዮችን ለማስፈረም እንዲረዳው ቹዋሜኒን ለመሸጥ ፈቃደኛ ሊሆን እንደሚችል ተነግሯል። በተለይም ወደኋላ በመመለስ በመከላከሉ ረገድ ያለው ብቃትና ጨዋታን የማንበብ ችሎታው በማንቸስተር ዩናይትድ ዘንድ ትልቅ ግምት እንዲሰጠው አድርጎታል። የቼልሲ ተጫዋቾች በአሰልጣኛቸው ላይ እምነት ማጣታቸውን የሚጠቁም መረጃዎች ወጥተዋል። አዲሱ የቼልሲ አሰልጣኝ ሊያም ሮዚኒየር በክለቡ የነበረው ቆይታ ለትልቅ ተስፋ ቢጀምርም አሁን ላይ ግን ተጫዋቾች በእርሱ ላይ ያላቸው እምነት እየቀነሰ መምጣቱ ተሰምቷል። በተለይም ደግሞ በ34ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ቼልሲ ከሜዳው ውጭ ተጉዞ ማክሰኞ ምሽት 4 ሰዓት ላይ በብራይተን 3-0 በሆነ ውጤት መሸነፉ በአሰልጣኙ ላይ ያላቸውን እምነት የበለጠ እንዲያጡ አድርጓቸዋል። ሮዚኒየር ባሳለፍነው ጥር ወር ላይ ክለቡን ከተረከበ በኋላ በአጠቃላይ ጨዋታዎችን የመራ ሲሆን 11 ድል 2 አቻና 10 ሽንፈቶችን አስመዝግቧል። ይህም በአማካይ በአንድ ጨዋታ 1.56 ነጥቦችን ያስመዘገበ ቡድን ያደርገዋል። ይህ ውጤት ለቼልሲ ለውጥ ለማምጣት በቂ አይደለም ተብሎ ታምኖበታል። በተለይም ቡድኑ በቅርቡ በማንቸስተር ሲቲ የደረሰበት የ3-0 ሽንፈት፣ በማንቸስተር ዩናይትድ በሜዳው 1-0 ሽንፈትና በብራይተን 3-0 የተሸነፈበት ጨዋታ በቀጣይ ዓመት በቻምፒየንስ ሊግ የመሳተፍ ዕድሉን ይበልጥ አጥብቦበታል። አንዳንድ ቁልፍ የቡድኑ ተጫዋቾች በአሰልጣኙ ላይ እምነት ማጣታቸውንም እየተሰማ ይገኛል። ተጫዋቾቹ ክለቡ ልምድ ያለው አሰልጣኝ ያስፈልገዋል ብለው ያምናሉ። የቀድሞውን አሰልጣኝ ኤንዞ ማሬስካን በ2 ዓመት 2 ዋንጫ አሳክተው እንዲሰናበቱ መደረጉም አሁን ድረስ በቡድኑ ውስጥ ቅሬታ አሳድሮባቸዋል። ሮዚኒየር በቀጣይ 6 ጨዋታዎች ቡድኑን ወደ 4ኛ ወይም 5ኛ ደረጃ የመመለስ ከባድ ስራ ይጠብቀዋል። ያ ካልሆነና በቀጣይ ዓመት የአውሮፓ ቻምፒየንስ ሊግ ተሳትፎን ማረጋገጥ ካልቻለ የስንብት ደብዳቤ እንደሚደርሰው ሰፋ ያሉ የስፖርት መረጃ ምንጮች እየጠቆሙ ይገኛሉ።
ፍሎሬንቲኖ ፔሬዝ ቡድናቸው ለ2 ዓመት ያጋጠመው የዋንጫ ጦት በክለቡ ያልተለመደና እንግዳ ነገር መሆኑን በመጥቀስ ጆዜ ሞሪኒዮን በድጋሚ የመሾም ፍላጎት ማሳየታቸውን ተነባቢው አምድ ማርካ ዘግቧል። እንደ ማርካ ዘገባ ከሆነ ፔሬዝ ከጆዜ ሞሪኒዮ ጋር ያልተቋጨ ቤት ስራ እንዳለ ነው የሚያምኑት። የአውሮፓው ኃያል ቡድን ወደ ቀድሞ ክብሩና ገናናነቱ ለመመለስ በሚደረገው ጉዞም ፖርቹጋላዊ አሰልጣኝ መፍትሄ ሊሆኑ እንደሚችሉ ተሰምቷል። ምንም እንኳን ቀደም ሲል እንደ የርገን ክሎፕና ዲዲየር ዴሾ ያሉ አሰልጣኞች ስማቸው ቢነሳም አሁን ላይ ግን የቀድሞ አሰልጣኝ ጆዜ ሞሪኒዮ ወደ ሳንቲያጎ በርናባው የመመለስ እድላቸው ሰፊ መሆኑን የማርካ ዘገባ ያመለክታል። ሞሪኒዮ በአሁኑ ወቅት የቤኔፊካ አሰልጣኝ ቢሆኑም በክረምቱ በነፃ የመልቀቅ እድል ስላላቸውና ከፕሬዝዳንት ፍሎሬንቲኖ ፔሬዝ ጋር ያላቸው መልካም ግንኙነት ለዳግም ሹመቱ በር ከፋች ሆኗል። ዘስፔሻል ዋን ወይም ራሳቸውን ልዩ ሰው እያሉ የሚጠሩት ጆዜ ሞሪኒዮ ከዚህ ቀደም በሪያል ማድሪድ ቤት በነበራቸው የ3 ዓመታት ቆይታ በ178 ጨዋታዎች ላይ ቡድኑን እየመሩ በ128ቱ ድል ቀንቷቸዋል። 28 ጊዜ አቻ ሲወጡ በ22ቱ ብቻ ሽንፈት አስተናግደዋል። አሁን ላይም የሪያል ማድሪድ ቦርድ የክለቡን መንፈስ ለማነቃቃት የሞሪኒዮ ዳግም መመለስ አስፈላጊ ነው ብሎ ያምናል። ማድሪዶች እስካሁን በይፋ የጆዜን ወኪሎች ባያነጋግሩም ጉዳዩ በሂደት መስመር ሊይዝ እንደሚችል ፉትቦል ስፓና በፊተኛው ገጹ ይዞት የወጣው መረጃ ያመለክታል። ክቡራን የሐሴት ስፖርት አድማጮች የዛሬው የስፖርት መረጃችን ይህንን ይመስል ነበር። ሐሳብ አስተያየታችሁን በኮሜንት አጋሩኝ። ለሌሎችም እንዲደርስ ሼር አድርጉት። ቸር ተመኘን።